በኢትዮጵያውያን ተይዞ የነበረው የአይሾ ስፒድ ሪከርድ ተሰብሯል ጋይስ። በጣም ይሄ የሚያስጠላ ዜና ነው ለኢትዮጵያውያን፣ ግን ምንም ማድረግ አይቻልም። ሪከርዱ ተሰብሯል። የት እንዴት የሚለውን አሰማችኋለሁ። እንዲሁም ደግሞ አይሾ ስፒድ ኢትዮጵያ ባለመቆየቱ እንደተጸጸተ ተናግሯል። ይህንንም ቪዲዮ የማስመለክታችሁ ይሆናል። ኢትዮጵያዊው አይሾ ስፒድ ወደ አሜሪካ ሊሄድ እንደሆነም ተሰምቷል። ቤተሰቦቼ ይሄ ነገር እውነት ነው ወይስ ምንድነው? እውነተኛውን መረጃ እዚህ ቪዲዮ ላይ ስትቆዩ ነግራችኋለሁ። እንዲሁም ደግሞ በኮዬ ፈጬ የጥምቀት ዋዜ ማለት የተፈጠረው አደጋ ምንድነው? እሱንም የማስደምጣችሁ ይሆናል። ከትዳሩ ውጪ ሌላ ሴት ጋር ሲሄድ በቪዲዮ የተቀረጸበት አንድ ወጣት እጅግ በጣም የተሰቃየ እንደሆነ ራሱ እንግዲህ በውስጥ መስመር አሳውቋል። እነዚህንና ሌሎች አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። ቤተሰቦቼ አሁን በቀጥታ ወደ መጀመሪያው መረጃ እናልፋለን። በጥምቀት ዋዜማ በኮዬ ፈጬ የሆነው ምንድነው? እጅግ በጣም የሚያሳዝነውን ዜና ሰምተን እንምጣ። እጅግ ያሳዝናልም እጅግ ልብ ይሰብራል። በኢትዮጵያ ምድር ጥር 10 ቀን የደስታ የዝማሬና የነጭ ልብሶች ቀን ነው። ነገር ግን በ2018 ዓመተ ምህረት በኮዬ ፈጬ ክፍለ ከተማ የሚገኘው የፋንታ መድኃኔዓለም ቤተክርስቲያን ምዕመናን ይህ ቀን የደስታ ሳይሆን የእንባና የዋይታ ማህተብ ሆኖባቸዋል። ከሟቾቹ መካከል የአበበ ተፈራ ታሪክ እንኳን ሰውን ድንጋይንም የሚያስለቅስ ነው። አበበ የሁለት መንታ ልጆች አባት ነበር። ልጆቹ አባታቸው አባዬ ብለው መጥራት ያልጠገቡ ህፃናት ናቸው። ነገር ግን እጅግ በሚያሳዝነው ሁኔታም የባለቤቱ ሁኔታ ነው። ባለቤቱ በ9ኛ ወር እርግዝና ላይ ነበረች። የጥምቀት በዓልን አክብሮ አዲስ የሚወለደው ልጁን ለመሳም ትልቅ ዝግጅት ላይ ነበረ። አዲስ ልጅ ለመቀበል ጥቂት ቀናት ብቻ ነበር የቀሩት ይላሉ ዘመዶቹ በሲቃ። ሚስቱ አበበ ሸኝታ የላከችው ለበረከት ነበር። የተመለሰላት ግን በቃሬዛ ሆነ። አዲስ የሚወለደው ህፃን አባቱ ሳያውቅ የአባቱን ሬሳ ለመሳለም ተገደደ። 4 ወጣቶች የአበባ ያህል የፈኩ ለቤተ ክርስቲያንና ለቤተሰቦቻቸው ተስፋ የነበሩ ንጹሃን በቅጽበት የከሰልፍም ሆኑ። ያቺ ሰዓት ታቦተ ሕጉ ወደ ባህረ ጥምቀቱ ለመውጣት ጥቂት ደቂቃዎች የቀሩባት ነበረች። ወጣቶቹ አበበ፣ ሂርጶ፣ ፍቃድና ጓደኞቻቸው ታቦቱ በክብር እናውጣ በሚል መንፈሳዊ ቅናት ተሞልቷል። ያ በብረት የተሰራው ግዙፉ ሰረገላ በቤተ ክርስቲያኑ ጓሮ ቆሟል። ቶሎ በሉ ታቦቱ ሊወጣ ነው የሚለው ጩኸት ወጣቶቹን አጣደፋቸው። ከ10 በላይ ሆነው ሰረገላውን ገፉት። ሰረገላው ሲንቀሳቀስ የብረቱ ጩኸት ከወጣቶቹ ዝማሬ ጋር ተቀላቅሎ ነበር። ነገር ግን ማንም ያላስተዋለው አንድ ነገር ነበር። ከላይ የተዘረጋው የከፍተኛ ኃይል የኤሌክትሪክ ገመድ ዝቅ ብሎ ሰረገላውን እየጠበቀ ነበር። ልክ ሰረገላው አናቱ ገመዱ ሲነካው ምድር የተናወጠች መሰለች። ሰማያዊ ብልጭታ አካባቢው አበራው። ሰረገላው ላይ እጃቸው ያሳረፉ 4 ወጣቶች በኃይለኛ ንዝረት ተቆለፉ። መላቀቅ አልቻሉም። አካላቸው በኤሌክትሪክ ኃይል ሲቆላ ጓደኞቻቸውና እናቶች በፍርሃት ደነዘዙ። መድኃኔዓለም ድረስ የሚለው ጩኸት በአየር ላይ ተበተነ። ታቦቱን ሊያጅቡ ነጭ የለበሱ ወጣቶች የጓደኞቻቸው አስክሬን ተሸክመው ወደ ሆስፒታል ሲሮጡ ታዩ። የጥምቀቱ ውሃ በእንባ ተበረዘ። ይህ አሰቃቂ አደጋ በመላው ሀገሪቱ ለሚገኙ ደብሮች ትልቅ ማስጠንቀቂያ ሆኖም አልፏል። በጣም 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 ልብ የሚነካ ዜና ነው። እግዚአብሔርን ቤተሰቦቼ እንግዲህ ከእናንተ እኩል ነው የሰማሁት። እጅግ በጣም አዝኛለሁ። እንደሰማችሁት ነው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። 4 ወጣቶችን በኤሌክትሪክ ምክንያት አተናል። እንግዲህ በጣም ያሳዝናል። እኔ ማርያምን እንደዚህ አልጠበኩም። ያው ከባድ አደጋ እንደተከሰተ ሰምቻለሁ፣ ግን ከባድ። ወደ ሁለተኛው መረጃችን ስናመራ ትዳር ያለው ከሌላ ሴት ጋር ግንኙነት ይጀምራል።